$2000 አልሆንም አለች፣ አልቀበልም አለች። በጽኑ የምትፈልገው $2000 ከቺካጎ ብርዳማ ነፋስ ከቤት ከመባረር ሊያድናት፣ መብራቷን ሊያበራላት፣ ለወራት ልጇን ማያን ሊመግብላት ይችል የነበረ $2000 እንግዳው ሰው ተማጸነ። ገንዘቡን ሲቆጥር እጆቹ ይንቀጠቀጡ ነበር። እባክሽ ተቀበይ፣ በዚህ በረዶና ጨለማ ውስጥ ለእኔ ስትይ 4 ሰዓት በሙሉ ሰርተሻል አለ። ኤሌና ስተርሊንግ ገንዘቡን በጥንታዊ የስፌት ጠረጴዛዋ ላይ መልሳ ገፋችው። በመጨረሻው ተስፋ መቁረጥ ላይ ካሉ ሰዎች ገንዘብ አልቀበልም አለች። እንደ እብድ አድርጎ አያት። ምናልባትም እብድ ነበረች። በባንኩ ሂሳቧ ውስጥ $283 ብቻ ነበር። አርብ ዕለት መብራቷ ሊጠፋ ነበር። ልጇ አዲስ የክረምት ጫማ ያስፈልጋት ነበር። ነገር ግን በሰውየው በፍርሃት በተሞሉ አይኖች ውስጥ ያየችው ነገር ዋጋ ካስከፈሉበት ደግነት አለመሆኑን አስታወቃት። ከሌሊቱ 8 ሰዓት ላይ ሰውየው ወጣ። ትክክለኛው ነገር ማድረጓን አምና ወደ አልጋዋ ሄደች። በማግስቱ ጠዋት ጥቁር ልብስ የለበሱ 8 የፌዴራል ጠበቆችና የደህንነት ወኪሎች ሱቋን ከበቡት እና ምንም ነገር እንደ ቀድሞ ሊሆን አይችልም። ነገር ግን እነዚያ ወኪሎች ከመምጣታቸው በፊት፣ ሁሉም ነገር ከመፈንዳቱ በፊት ወደ ነበረው ያን ቀዝቃዛ የቺካጎ ጠዋት እንመለስ። ኤሌና ስተርሊንግ ትክክለኛውን ነገር ማድረጓን ጥሩ ስሜት ብቻ ሳይሆን ሙሉ ሕይወትን እንደሚቀይር ከመማሯ በፊት ከሌሊቱ 11:30 ላይ የማንቂያ ሰዓቱ ጮኸ። ኤሌና በዝምታ መጣችውና ከሱቋ በላይ ባለው ትንሽ የመኝታ ክፍሏ ጣራ ላይ አፈጠጠች። ሌላ ቀን፣ ሌላ የመኖር ትግል። ስልኳን አንስታ የባንክ መተግበሪያውን ከፈተች። ቁጥሩ በአንድ ሌሊት በተአምር አልተቀየረም ነበር። $283 ወይም ደግሞ $47። ሆዷን ቁርጥ አደረጋት። የቤት ክራይ በ4 ቀናት ውስጥ መክፈል አለባት። $950። የኤሌክትሪክ ኩባንያ የመጨረሻ ማስጠንቀቂያ ልኮ ነበር። እስከ አርብ $215 ካልተከፈለ መብራት ይቆረጣል። በጭንቅላቷ ውስጥ ለመቶኛ ጊዜ ሂሳቡን ሰራች። $881 ይጎድላታል። ለማግኘት 4 ቀናት አሏት። ኤሌና ራሷን ከአልጋው ላይ ጎትታ አወጣች። አፓርታማው በቺካጎ በረዶ ምክንያት ቀዝቃዛ ነበር። ገንዘብ ለመቆጠብ ማሞቂያውን አጥፍታው ነበር። በምትኩ በቤት ውስጥ ወፍራም ሹራብ ለብሳለች። በኩሽና ውስጥ ማቀዝቀዣውን ከፈተች። 3 እንቁላሎች ብቻ ቀርተዋታል። የዳቦ ትርፍራፊ፣ አንዳንድ ቅቤ። ልጇ ማያ ቀድማ ነቅታ በትንሹ ጠረጴዛ ላይ የቤት ስራዋን ለመስራት ጎንበስ ብላለች። እንደምን አደርሽ ልጄ? ማያ ቀና ብላ አየች። የ14 ዓመት ወጣት ቆንጆ ብልህ። እሷም ሹራብ ለብሳለች። ስለ ብርዱ መቼም አታማርርም። እንደምን አደርሽማ? ኤሌና እንቁላል ጥብስ ሰራችና በ2 ሰሃን ከፈለችው። ለማያ ሁል ጊዜ ትልቁን ለሷ ትሰጣታለች ለልጇ። ማያ የእናቷን ሰሃን ተመለከተች። እማ ብዙ አልበላሽም። ያን ያህል አራበኝም። ትላንት ብዙ ቁርስ በልቻለሁ። ውሸት ነበር። ለእራት ብስኩት ነበር የበላችው። በጠረጴዛው ላይ የፍቃድ ወረቀት ተቀምጧል። በጠፈር ሳይንስ ካምፕ $350። ማያ ስለ እሱ አላነሳችም። ገንዘብ እንደሌለ ታውቃለች። ከወረቀቱ ጎን የማያ ያረጁ ጫማዎች ነበሩ። የእግር ጣቶቿ ጫማውን ቀደው ሊወጡ ደርሰዋል። ኤሌና ባለፈው ሳምንት ልብ ብላ ነበር። አዲስ ጫማ ቢያንስ $65 ያወጣል። እሷ ደግሞ የላትም። በድምጿ ውስጥ ደስታን ለመፍጠር እየሞከረች ነው። ትምህርት እንዴት ነው አለች። ጥሩ ነው። በምህንድስና ክፍል ውስጥ የሮቦቲክስ ትምህርት እየተማርን ነው። ያ በጣም ደስ ይላል። የኤሌና ልብ ታመመ። ማያ መሐንዲስ መሆን ትፈልጋለች። ኮሌጅ መግባት ያስፈልጋታል። የኮሌጅ መቆጠቢያ ማሰሮ በመደርደሪያው ላይ ተቀምጧል። በ3 ዓመት ውስጥ $1100 ተቆጥቧል። በዚህ ፍጥነት አንድ መንፈቅ ለመክፈል እንኳን ሌላ 20 ዓመታት ይወስዳል። ማያ ወደ ትምህርት ቤት ሄደች። ኤሌና አጸዳች። የሥራ ልብሷን ለበሰችና ወደ ታች ወረደች። ስተርሊንግ ዲዛይንስ ላለፉት 40 ዓመታት ወደ ነበረው ልክ አንድ አይነት ነው። እናቷ የቀባቻቸው ያው የጡብ ግድግዳዎች፣ በተመሳሳይ ቦታዎች የሚጮሁ ያው የእንጨት ወለሎች። 1984 ሲንገር የስፌት ማሽን ከራሷ ከኤሌና እንኳን ዕድሜ ይበልጣል። በማሽኑ ላይ እጇን አሳለፈች። ልክ እንደ እሷው ባህሪ ያላት ግን ታማኝ። ግድግዳው ላይ በዕድሜ ቢጫ ቀለም የያዘ በኬፌፍ ውስጥ የተቀመጠ የጋዜጣ ቁርጥራጭ ተሰቅሏል። አርዕስቱ አካባቢያዊ ሰፊ የሰርግ ቀን አዳነች ይላል። ፎቶ እናቷን መርፌ በእጇ ይዛ ፈገግ ስትል ያሳያል። ጽሑፉ ታሪኩን ይናገራል።
የአንዲት ሙሽሪት ልብስ በሥነ ሥርዓቱ ላይ 2 ሰዓት በፊት ተቀዶ ነበር። የኤሌና እናት ሰፍታው ክፍያ አልቀበልም ብላ ነበር። ዛሬ ተአምር እንጂ ሂሳብ አያስፈልግሽም በማለት ኤሌና ከፈፉን ነካችው። እየሞከርኩ ነውማ፣ እንደ አንቺ ለመሆን እየሞከርኩ ነው። ነገር ግን እናቷ ነገሩ ምን ያክል ከባድ እንደሆነ መቼም አልነገረቻትም። የፊት ለፊቱን በር ከፈተች። ምልክቱ ወደ ክፍት ተቀየረች። የሱቅ ስልክ ጮኸ። ኤሌና ደረቱ ውጥር አለ። ያንን ቁጥር ታውቀዋለች። ኢሊኖይስ ፓወር ኤንድ ላይት። ወይዘሮ ስተርሊንግ፣ የሂሳብ ክፍያው አልፏል። አርብ የመጨረሻው ነው። አውቃለሁ። አርብ ዕለት ክፍያውን እፈጽማለሁ። ቃል ገባለሁ። ስልኩን ዘጋችው። የገንዘብ ማስቀመጫውን ከፈተች። $47 ብቻ። ጠዋቱ የተለመደው ደንበኞቹን ይዞ መጣ። ወይዘሮ ጋብል ልጇን የጃኬት ዚፕ ማስተካከል አስፈልጓቸው ነበር። $10 ይሁን ወይዘሮ ጋቢል የ$5 ጉርሻ ለመጨመር ቢሞክሩም ኤሌና እምቢ አለች። ከምሽቱ 2 ሰዓት ሲሆን ኤሌና $130 አግኝታ ነበር። አሁንም $751 ይጎድላታል። አንድ ስራ ቀርቷታል። የቆየ የኪስ ሰዓት ማጽዳት። 8:58 ላይ ግን ሁሉም ነገር ተቀየረ። በሩ የተንኳኳ በኃይል ነበር። አስቸኳይ፣ ተስፋ የቆረጠ ድምፅ። ኤሌና በመስኮቱ በኩል በቺካጎ ዝናብ የራስ አንድ ሰው አየች። በፊቱ ላይ የሚታየው ስሜት ፍርሃት ነበር። ሰንሰለቱን ሳታወልቅ በሩን ትንሽ ከፈት አደረገችው። ባክሽ። ድምፁ ተሰባበረ። ረፍዶ አላውቃለሁ፣ ነገር ግን እጃችሁ ላይ ያለው ይህ መሳሪያ ካልተስተካከለ የዓለም የኃይል ስርጭት ስርዓት ይቆማል። ቢያትሪስ አጠናችው። ወደ የሱፍ ልብስ የለበሰ ነገር ግን እጆቹ የሚንቀጠቀጡ ሰው። ስሙ አርተር ቫንስ ይባላል። እጁ ላይ አንድ እንግዳ የሆነ ጥንታዊ የሚመስል ግን ውስብስብ የኳንተም ሰዓት ይዟል። ነገ ጧት 2 ሰዓት ላይ ይህ መረጃ ለዓለም አቀፉ የኃይል ቦርድ መቅረብ አለበት። ካልሆነ 300 ሚሊዮን ሰዎች ጨለማ ውስጥ ይወድቃሉ አላት። ኤሌና በሩን ከፈተችለት። ግባ አለችው። ሰዓቱን ተቀበለችው። ተራ ሰዓት አልነበረም። የውስጥ አካላቱ እጅግ ውስብስብና ጥቃቅን ማይክሮቺፖች የተገነቡ ነበሩ። ይህ የ4 ሰዓት የሚፈጅ የጥገና ስራ ነው አለች በቀስታ። አርተር ቫንስ ቦርሳውን አወጣ። እዚህ ጋር $2000 በጥሬ ገንዘብ አለኝ። ያንቺ ነው። ሁሉንም ወሰጅ ባክሽ። ኤሌና በእጇ ያለውን ገንዘብ ላይ አፈጠጠች። የቤት ክራይዋ፣ መብራቷ፣ የማያ ትምህርት፣ ሁሉም በዚህ ገንዘብ ይፈታል። ነገር ግን አርተር የልጁን ፎቶ ሲመለከት አየችው። ልክ እንደሷ ለልጁ የወደፊት ሁኔታ የሚዋጋ አባት መሆኑን ተረዳች። አይሆንም አለች። ገንዘብህን ልቀበል አልችልም። አንተ ዛሬ ተአምር እንጂ ሂሳብ አያስፈልግም። ሰው እየሰመጠ እያለ በገመዱ ዋጋ አላስከፍልም። ለሚቀጥሉት 4 ሰዓታት በሻማ ብርሃን መብራቷ ስለጠፋ ኤሌና ያንን የኳንተም ሰዓት ጠገነችው። ጣቶቿ በሚገርም ቅልጥፍና ሰሩ። ከሌሊቱ 8 ሰዓት ላይ ስራው ተጠናቀቀ። አርተር ቫንስ ሰዓቱን ተረክቦ በደስታ እና በአክብሮት ወጣ። ኤሌና ትክክለኛ ነገር ማድረጓን አምና ተኛች። በማግስቱ ጠዋት ግን ሁኔታው ተለወጠ። 8 ጥቁር መኪናዎች ከሱቋ ፊት ቆሙ። የፌዴራል ወኪሎችና ጠበቆች ገቡ። አንደኛው ጠበቃ እንዲህ አላት፣ ወይዘሮ ስተርሊንግ፣ አቶ አርተር ቫንስ የዓለም የኃይል ደህንነት ዳይሬክተር ናቸው። ትላንት ማታ የጠገንሽው መሳሪያ ዓለምን ከታላቅ ጨለማ አድኗታል። አንድ ትልቅ ሰነድ ሰጣት። ሰነዱ እንዲህ ይል ነበር፣ ይህ ሱቅ አሁን ብሔራዊ የታሪክ ቅርስ ተብሎ ተመዝግበዋል። የኤሌና ስተርሊንግ የባንክ ሂሳብ $1 ሚሊዮን ለአገልግሎት ክፍያ ተሞልቷል። ልጇ ማያ በናሳ ውስጥ ሙሉ የነፃ ትምህርት ዕድል ተሰጥቷታል። ኤሌና በመስኮት በኩል የቺካጎን ሰማይ ተመለከተች። ፀሐይ እየወጣች ነበር። በአንድ ወቅት እናቷ የነገረቻት እውነት ነበር። ትክክለኛውን ነገር ስታደርጊ ዓለም በሙሉ ካንቺ ጋር ትቆማለች። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም።